የሰውን አካል ከጥቃቅን ማዋቀሪያዎቹ ጀምረን እስከ 12ቱ ስልቶቹ ድረስ በፈርጁ ልንቃኘው ነው። በዚህ መርሃ ግብር የገዛ ራስዎትን ግሩምና ድንቅ አፈጣጠር እያዩ ይደነቃሉ። ይህን መርሃ ግብር አይተው ሲጨርሱ ከስንት ሕዋሳት እንደተሰሩ፣ ስንት ህብረ ሕዋሳት እንዳለዎት፣ ከስንት አባለ አካላት እንደተገነቡና 12ቱን አካለ ስልቶትን እነማን እንደሆነ ያውቃሉ። ይህም ለራስዎት ያለዎትን እይታና ለአካሉ የሚያደርጉትን ጥንቃቄ እንዲጨምሩ ግድ ይልዎታል። ታዲያ ላይክ፣ ሰብስክራይብ እና ሼር ማድረግን አይዘንጉ። ይህ ማህደረ ጤና ኢትዮጵያ ነው፣ ለኢትዮጵያውያን የተሰናዳ። ተከታታዮቻችን እንደምን ከረማችሁልን? ፈረንጅ የሰው ልጅ ሶፊስቲኬትድ ባዮሎጂካል ማሽን ነው ይለዋል። እኛስ ኢትዮጵያውያን ምን እንለዋለን? እጹብ የአፈር ክምር። አዎ ከጥንት እንደሰማ ነው ሰው ከአፈር የተፈጠረ እጹብ የአፈር ክምር ነው። ግን እንዴት ባለ አደረጃጀት ነው አፈር ሰው የመሆን እጹብነትንና ክብርን የተቀዳጀው? ዛሬ በዚህ መርሃ ግብር ይህን ምስጢር እንመረምራለን። ከጠቀነ ደቂቅ ጀምረን እስከ ሙሉ የሰውነት ስልቶች ድረስ አፈር ሰው የሆነበትን ሂደት እንቃኛለን። በዚያውም አዳዲስ የአማርኛ ሳይንሳዊ ቃላትን እየተዋወቅን የቋንቋችንን ጥልቀት እንገነዘባለን። ከመሰረቱ እንጀምራለን። ሁላችንም እንደምናውቀው አጽናፈ ዓለሙ የተገነባው ከንጥሮች ነው። በንጥር ሰንጠረዥ ላይ 118 ንጥሮች ተለይተው ተደርድረዋል። አፈርም የተሰራው ከነዚህ ንጥሮች ኤሌመንትስ ነው። ከነዚህ ውስጥ 92ቱ ፍጥረታዊ፣ 26ቱ ደግሞ ሰው ሰራሽ ናቸው። የእርሶም አካል የተገነባው ከነዚህ ጠቀኖች ውስጥ 25ቱ ተውጣተው ነው። ከ25ቱ ደግሞ የአራቱ ንጥሮች ድርሻ የገዘፈ ነው። እነሱም ቤዛ ንጥር ኦክሲጅን 65 በመቶ፣ ከሰለ ንጥር ካርበን 18 በመቶ፣ ዝክረ ንጥር ሃይድሮጅን 10 በመቶ፣ ቀመረ ንጥር ናይትሮጅን 3 በመቶ የሰውነታችንን አካል ገንብተዋል። አንዱ አስደናቂ ነገር እንግዲህ ይህ ነው። 96 በመቶ አካሉ የተዋቀረው አራቱ ንጥረ ነገሮች በተለያየ መንገድ እየተዋሃዱ ከሚፈጥሯቸው ጉምቱ ንጣቢዎች ነው። ጉዞ ከጠቀን ወደ ሕዋስ። እንግዲህ ጉዞ ከጠቀኖች አተም ሲጀምርና ሌሎች አካል ገንቢ መዋቅሮች ደረጃ በደረጃ እየተፈጠሩ ሰው ወደ መሆን አስደናቂነት የሚያድግ ነው። በዚህም ጉዞ ጠቀኖች አተምስ እየተዋደኑ ንጣቢዎችን ሞለኪውልስ ይፈጥራሉ። ንጣቢዎች ደግሞ ጉምቱ ንጣቢዎችን ማክሮሞለኪውልስ ያስገኛሉ። አራት ጉምቱ ንጣቢዎች አሉ። እነሱም መሰረተ ስጋ ፕሮቲንስ፣ መሰረተ ስኳር ካርቦሃይድሬትስ፣ መሰረተ ስብ ሊፒድስ፣ መሰረተ ብሌኖች ኒውክሌይክ አሲድስ ናቸው። እነዚህ አራቱ ጉምቱ ንጣቢዎች በፈርጃቸው እየተደራጁ የሕዋስን ሴል ክፍሎችን ይገነባሉ። እነዚህ የሕዋስ ክፍሎች ሕዋሰ ደቂቆች ሴሉላር ኦርጋኒልስ ይባላሉ። ዋና ዋናዎቹ ቤተ ጉልበት ማይቶኮንድሪያ፣ ቤተ ሸማ ራይቦዞም፣ ሕዋሰ ብሌን ሴል ኒውክሊየስ፣ መቅረጸ ሕዋስ ሳይቶፕላዝም፣ አጽመ ሕዋስ ሳይቶስኬለተን፣ አድቅቅት ላይሶዞም፣ ውስጣዊ መቅረጸ መረብ ኢንዶፕላዝሚክ ሬቲኩለም ናቸው። እነዚህ ሕዋሰ ደቂቆች ተሰባስበው ደግሞ የአካላችንን የመጀመሪያ ሕያው መሰረት ሕዋስን ሴል ይፈጥራሉ። እንግዲህ ሕያውነት የሚጀምረው እዚህ ነው። ሕዋስ ብቻዋን መኖር ብትችልም ነገር ግን ከመሰሎቿ ጋር ተሰባስባ ሌላ የሕይወት መሰረትን መጣል ትጀምራለች። እርሶ ከ70 እስከ 100 ትሪሊየን ከሚደርሱ ሕዋሳት ነው የተሰሩት። አይነታቸው ደግሞ ከ200 እስከ 400 ድረስ ይደርሳል። በአካሉ ካሉ የሕዋስ አይነቶች ጥቂቶቹን እንመልከት። ሕዋሰ ናላዎች ኒውሮንስ፣ አንጎልን ህብለ ሰረሰርንና ናላ ስሮችን የሚገነቡ፣ የልብነ ጡንቻ ሕዋሳት ካርዲዮማዮሳይትስ የልብ ምትን የሚፈጥሩ፣ ቀይ የደም ሕዋሳት ሬድ ብለድ ሴልስ በዛ ሕይወትን የሚያጓጉዙ፣ ነጭ የደም ሕዋሳት ዋይት ብለድ ሴልስ አካልን ከበሽታ የሚከላከሉልን ሕዋሳት ከብዙ ጥቂቶቹ ናቸው። አንድ አስደናቂ እውነታን ልጠቁመዎት። በየሰከንዱ በአካላችን ውስጥ 25 ሚሊዮን አዳዲስ ሕዋሳት ይፈጠራሉ። 25 ሚሊዮን አሮጌ ሕዋሳት ደግሞ ይሞታሉ። ይህ ማለት በየ100 ቀናት አካላችን ሙሉ በሙሉ ይታደሳል። የግንባታው መሰረቶች። እነዚህ ሕዋሳት እየተሰባሰቡ ወደ አካልነት የሚደረገውን ግንባታ ቀጣይ ክስተት ይፈጥራሉ። እነሱም አምዶች ቲሹስ ናቸው። 4 አምዶች ወይም ህብረ ሕዋሶች አሉ። እነዚህ አምዶች ቲሹስ የሚፈጠሩት ተመሳሳይ ተግባር ያላቸው ሕዋሳት ሲሰባሰቡ ነው። እነሱም አምደ ናላ ነርቨስ ቲሹ፣
የመላው አካል መረጃ አመንጪና ተቀባይ አምዶች። አምደ ሽፍነት ኤፒቴሊያል ቲሹ የውስጥና የውጭ ሽፋኖችንና እጢዎችን መገንቢያዎች። አምደ ጡንቻ ማስል ቲሹስ እንቅስቃሴ ፈጣሪዎች። አምደ ጥምረት ኮኔክቲቭ ቲሹስ አገናኝና ድጋፍ ሰጪዎች ናቸው። እነዚህ አምዶች ሲሚንቶ፣ ብሎኬት፣ ብረትና እንጨት ለቤት ግንባታ እንደሚያስፈልጉ እነሱ ደግሞ ለአካል ግንባታ አስፈላጊ ናቸው። አባለ አካላት። አባለ አካላት ወይም ክፍለ አካላት የሚፈጠሩት ከአራቱ አምዶች ስብስብ ነው። በአካሉ ውስጥ 70 የሚሆኑ አባለ አካላት ኦርጋንስ አሉ። ለመሆኑ እርሶ ስንቶቹን በስም ያውቃሉ? ከነዚህ ውስጥ 5ቱ ለህይወት ወሳኝ ናቸው። እነሱም ልብ በየቀኑ 100,000 ጊዜ ትመታለች። አንጎል 86 ቢሊዮን የናላ ህዋሳትን ይዟል። ሳምባ በቀን 20,000 ጊዜ መተንፈስ ያስችለናል። ኩላሊት በቀን 180 ሊትር ደም ታጠነፍፋለች። ጉበት ከ500 በላይ ተግባራትን ያከናውናል። ሌሎች ግንባር ቀደም አባለ አካላቶችም አሉ። አይናችን 10 ሚሊዮን የቀለም አይነቶችን ለይቶ ያውቃል። ጆሮአችን ከ20 ሄርዝ እስከ 20,000 ሄርዝ የሚደርስ ድምፅን ይሰማል። ምላሳችን 10,000 የጣዕም መንበርቶች አሉት። አፍንጫችን ትሪሊየን የሚሆኑ ሽታዎችን ለይቶ ያውቃል። ቆዳችን 2 ካሬ ሜትር ስፋት ያለው ትልቁ አባለ አካል ነው። 12ቱ አካለ ስልቶች እንግዲህ ንጥር ንጣቤን፣ ንጣቤ ጉምቱ ንጣቤን፣ ጉምቱ ንጣቤ ደቂቀ ህዋስን፣ ደቂቀ ህዋስ ህዋስን፣ ህዋስ አምዶችን፣ አምዶች አባለ አካላትን እንዳስገኙ አየን። አሁን የእጹብ የአፈር ክምር ተገንብቶ ከማለቁ በፊት የመጨረሻ አደረጃጀትን ይይዛል። እነሱም ከ70 አባለ አካላቶች መስተጋብር የሚፈጠሩት አካለ ስልቶች ባዲ ሲስተምስ ናቸው። 12 አካለ ስልቶች አሉ። እንመልከታቸው። አንደኛ ስልተ ሽፍነት ኢንተጉመንተሪ ሲስተም ቆዳን፣ ጥፍርን፣ ፀጉርን፣ የላብ እጢዎችን የሚያካትት ሲሆን የመጀመሪያው ጎጂ ተዋሲያንን የሚከላከልልን መከላከያችን ጭምር ነው። በተጨማሪም የሙቀትን መጠን ያማጥናል፣ ቫይታሚን ዲን ያመነጫል። ሁለተኛ ስልተ ጡንቻ ማስኩላር ሲስተም ከ600 በላይ ጡንቻዎችን ይዟል። እነሱም በ3 ይከፈላሉ። አጽመ ጡንቻዎች ስኬሌታል ማስልስ፣ ቀዮቹ ታዛዥ ጡንቻዎች፣ ልል ጡንቻዎች ስሙዝ ማስልስ፣ ነጮቹ ኢ ታዛዥ ጡንቻዎች፣ ልብነ ጡንቻ ካርዲያክ ማስል፣ ምት ፈጣሪ የልብ ጡንቻዎች ናቸው። ሶስተኛ ስልተ አጽም ስኬሌታል ሲስተም 206 አጥንቶችን ይዟል። የራስ ቅልን፣ የደረት አጥንትን፣ የጀርባ አጥንትንና የእጅና የእግር አጥንቶችን ያካትታል። የሰውነትን አቋምና ቅርጽ ያስጠብቃል። በመቅኒው ውስጥ የደም ህዋሳትን ያመርታል። አራተኛ ስልተ ናላ ነርቨስ ሲስተም 2 ጣቢያዎችን ይዟል። የመጀመሪያው ማዕከላዊ ስልተ ናላ ነው። አንጎልና ህብለ ሰረሰርን ይዟል። ሁለተኛው ዳራዊ ስልተ ናላ ሲሆን በመላ ሰውነት የተዘረጋጉ የናላ ስሮችን ይዟል። የናላ ስሮች ፍንጥቅታ ነርቭ ኢምፐልስስ በሰከንድ 120 ሜትር እየተወረወሩ መረጃን ለአካል ያደርሳሉ። አምስተኛ ስልተ ልብ ደም ስር ካርዲዮቫስኩላር ሲስተም ከልብና ደም ስሮች የተዋቀረ ነው። ልብ በቀን 100,000 ጊዜ ትመታለች። 100,000 ኪሎ ሜትር የደም ስሮች ከአናቶ እስከ እግር ጥፍሮ ተዘረጋግቷል። ይህን ብንቀጣጥለው 2.5 ጊዜ ምድርን የመዞር ብቃት አለው። በየ60 ሰከንዱ ለመላው አካል ደምን ያዳርሳል። ስድስተኛ ስልተ እስትንፋስ ሬስፓራቶሪ ሲስተም ማንቆርት፣ መቃላንቃ፣ ሳምባ ወሳኞቹ ክፍሎቹ ናቸው። በቀን 20,000 ጊዜ እንተነፍሳለን። 300 ሚሊዮን የአየር ከረጢቶች አልቪዮላይ በሳምባዎች ውስጥ ይገኛል። ቤዛ ንጥርን ኦክሲጅን ማስገባት፣ ካርቦን ዳይኦክሳይድን ማስወጣት የዚህ ስልት ተግባር ነው። ሰባተኛ ስልተ መብለልት ዳይጀስቲቭ ሲስተም ከአፍ እስከ ፊንጢጣ የተዘረጋ 9 ሜትር የሚረዝም የአካል ክፍል ነው። በቀን 7 ሊትር የምግብ ማሳለጫ ፈሳሽ ያመነጫል። በትሪሊየን የሚቆጠሩ ጥቃቅንና ጠቃሚ አብሮ ኗሪ ተዋሲያንን ማይክሮባዮም ይዟል። ስምንተኛ ስልተ ፍሰት ዩሪነሪ ሲስተም 2 ኩላሊቶቻችን በቀን 180 ሊትር ደም ያጣራሉ። ከ1 እስከ 2 ሊትር ሽንት ያመነጫሉ። የውሃና ጨው ሚዛንን ያስተካክላሉ። ዘጠነኛ ስልተ ርቢ ሪፕሮዳክቲቭ ሲስተም ተባዕታዊ የወንድ እና እንስታዊ የሴት የስልተ ርቢ አካላት አሉ። ህይወትን ለማስገኘት የተዘጋጀ ስልተ አካል ነው።
ጾታዊ ሆርሞኖችንም ያመነጫል። 10ኛ ስልተ ፈውስ ኢሚዩን ሲስተም በዋነኝነት ነጭ የደም ሕዋሳትን የያዘ ሲሆን ደዌ አግዶች አንቲባዲስ ያመነጫል። በቀን 24ቱንም ሰዓት በሳምንት 7ቱንም ቀን በሽታ መንጪዎችን ይዋጋል። 11ኛ ስልተ ጠንበል ሊምፋቲክ ሲስተም ከስልተ ፈውስ ጋር በቅንጅት ይሰራል። ጠንበልን ሊምፍና የጠንበል እጢዎችን ሊምፍ ኖድስ ይዟል። 12ኛ ስልተ መቅመምት ኢንዶክሪን ሲስተም የርዕሰ ቅመሞች ሆርሞንስ ማምረቻ ስልት ነው። ህንቃርን፣ አውራ እጢን፣ ቆሽትን የመሳሰሉ አፍላቂ እጢዎች ያካትታል። እዚህ ላይ አፈር እጹብ ክምር ሆኖ ይጠናቀቃል። እርሶ እጹብ ድንቅ ፍጥረት ኖት። ተጠንተው የማያልቁ ተመርምረው የማይጠናቀቁ። ራስዎን ይንከባከቡ። በደህና ይቆዩኝ። ዶክተር ፍቃዱ ነኝ ከማህደረ ጤና ኢትዮጵያ።